የጭካኔ ጥግ። እናት ልጅ አልፎለት ይመጣል ብላ መቼ ነው የምትመጣው ብላ ባናገሬው ቁጥር ልጅን አፈካኝ ብላ መቼ ነው የምንገናኘው ብላ አይወለድ አይወለድ ወላሂ አይወለድ አይወለድ። ለካ አንዳንዴ አይወልዴ ብለው የሚሳደቡ ሰውማ ትክክል ናቸው። አይወልዴ ብለው የሚሳደቡ ሰዎች በጣም ትክክል ናቸው፣ እውነት ለመናገር ማለት ነው። አይ ቴዲ ራያ የኔ ከርታታ በወጣ ቀረ፣ ወላሂ በወጣ ቀረ። እንዲሁ ምን አይነት አጨካከን ቢኖራችሁ ነው? እንዲሁ ምን አይነት አስተሳሰብ ቢኖራችሁ ነው በሰው ሀገር የምትገዳደሉት? እንዲሁ ምን ብትሆኑ ነው? እንዲሁ ምን ልትጠቀሙ ነው? እንዲሁ ምን ልታገኙ ነው? ቢላሂ እንዲሁ ምን ልታገኙ ነው? እንዲሁ ወንድሞቼ እንዲሁ ሌላውን ተውት፣ የእናንተን መሸፋፈጣው እንዲሁ እናት የሆነች ሰው አታሳዝናችሁም? እናት እንዲሁ ለእናት እንኳን ስትሉ እንዲሁ ምን አለ እንዲሁ ርህራሄ ቢኖራችሁ፣ እንዲሁ ምን አለ ርህራሄ ቢኖራችሁ። እኔ አላመንኩም እውነት ለመናገር። ሙምኪን እይታ ቀንሶበት ለመፈመስ ነው እንጂ አበደን እያልኩኝ ነው። እና ያመሸሁት ማምሻዬን ስሰማ የቴዲ ራያን መሞት ማለት ነው። ግን አሁን ላይ ሳይ ታዋቂ ናቸው የሚባሉ ሰዎች ላይ አየሁት ታምኔል ላይ እውነት መሰለኝ። ግን አሁንም ውስጥ ያላመንም። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር ማድረግ እንዳይረሳ። እስኪ ትንሽ እንደው ሆዴን ልናገር የቻልኩትን ያህል። እውነት ለመናገር በጣም ነው ያዘንኩት። ከምነግራችሁ በላይ ነው ያዘንኩት። ወላሂ ላዚም ይህ ልጅ ስንት በረሃ ቆርጦ ስንት ተንከራቶ ቀዩ ላይ ጥቁር ብሎ ክስት ብሎ እንደው ክርተት ብሎ ህይወቱን ታጠፉት። አይ ወንድ ልጅ እንዲሁ አይ ወንድ ልጅ ወላሂ ላዚም አይ ወንድ ልጅ አይ ወላድ አንጀት አይ ወላድ እንደው ወላድ እኮ ስንቱን ትችላለች ወላሂ። ልጅ ይመጣል እያለች ስትጠብቅ በሰው ሀገር ቀጠፍ አረጋችሁት በይራድ ከተማ። እንግዲህ የተዘገበውም ሰው ነው ያጠፋው ነው የሚለው አይኔ ያላየ። እውነት ለመናገር የኛ ነገር በጣም ነው እየገረመኝ ያለው ማለት ነው። በተለይ በስደት ዓለም እየተካካደ ያለው ነገር እኔ በጣም ደንዝዞኛል። በጣም እየገረመኝ ነው ያለው።
እንዲሁ እናት ናፍቃ በቃ ልጇን 10 ዓመት 8 ዓመት ናፍቃ በቃ ልጇን ማግኘት አትችልም ማለት ነው። በቃ ወጥቶ መገናኘት የለም ማለት ነው። እኔ ሆነን ለመናገር ማመን ነው ያቃተኝ ጋይስ። ይገርማችሁ እኮ ከ3 ቀን በፊት ነው እንደዛ እኮ ቦስቷል። አይ ወላዴ እንጀት፣ አይ እናት። እንግዲህ እኔ እንደው ምንም የምለው ነገር የለኝም። ወላዴዎችን አላህ ጠንከርና ይስጣቸው። ወላሂ ግን ያላግባብ የሚፈጠር ነገሮች እንዲሁ ምን አለ መተሳሰብ ቢኖር ጋይስ፣ እንዲሁ ምን አለ ልባችሁ ቢያዘን ቢራራ። እንዲሁ ምን አይነት አንጀት እየኖራችሁ ነው? እንዲሁ ሰውን ሩህ ቅጥፍ ለማድረግ እንዲሁ ምን አይነት ጨካኝ አንጀት ቢኖራችሁ ነው እንደዚህ ሰው የምትገሉ ሰዎች? የሰውን ሩህ የሐላል ነገር እንዲሁ ዶሮ ጫጭት እንዲሁ ቅጥፍ ስታረጉ እንዲሁ ምን አይነት ቅንጭላት ቢኖራችሁ ነው? እንዲሁ ምን አይነት አስተሳሰብ ቢኖራችሁ ነው? እንዲሁ የሰው ልጅ እኮ 9 ወር እናት ተሸክማ 9 ወር ሰው ተሸክማ እንጨት ሰብራ ውሃ ቀዲታ ወፍጮ አስፈጭታ በወገቧ እናት ላበቷን ጥጥ እያደረገኝ እንዲሁ 9 ወር ድክም በላይ ወለዴ እንዲሁ ራስ በራሳችሁ እንደዚህ ትጠፋፋላችሁ? እንዲሁ ምን አይነት ጭካኔ ቢኖራችሁ ነው? እንዲሁ እናት አታሳዝናችሁም? እናንተስ መቼም ጨካኝ ሆኑ። እናታችሁ አታሳዝናችሁም? የእሱ እናት የእናንተ እናት ማለት ናት። እንዲሁ ምን አይነት ጭካኔ ቢኖር ነው እንደዚህ እንዲሁ ወጥታችሁ መቃሩት? ወንድሞቼ እንዲሁ እንዲያልፈልን እንዲናገኝ ሰርተን እንድንቀየር ብላችሁ ማዲያ እንደምትመጡት ነው። እንዲሁ ሀዛ ሄደን እየገደልን እየተገደልን እንኖራል ብላችሁ ነው የመጣችሁት። ቴዲ ራያ ምስኪን ባይ እንዲሁ ምን ባላወቅኩ እንዲህ ባላወቅኩ በቀረ እንዲህ ባላወቅኩ በቀረብኝ።
ስደት ይብላኝ የለም ወጥቶ መመለስ ቀረ። እንዲሁ ወጥቶ መመለስ ቀረ ወላሂ። እንዲሁ በሰው ሀገር እንዲሁ ሞት እኮ አይቀርም። እንዲሁ ሞት እኮ አይቀርም። ግን እንዲሁ ሞት በደጃፍ በቤት ዘመድ ጋር ተላቅሶ ዘመድ ጋር ተዋይቶ ደውል ልጅሽ ሞቶልሻል፣ ልጅሽ እንደዚህ ሆኖ ሞቶልሻል፣ አለቀ በቃ እንደዚህ ነው በቃ ህይወት። በቃ ህይወት እንደዚህ ነው። ኧረ እባካችሁ ልብ ግዙ። ዱንያ እንደሆነ ጠፊ ናት። ዱንያ እንደሆነ ያላቂ ናት። ወላሂ ላዚም ከንቱ ናት። ከንቱ ለምንም እንዲሁ ባንስ ገበገብ እንደዚህ ህይወትን ማጥፋት ድረስ እንዲሁ ለዱንያ ባንስ እንዲሁ እንስብስብ ባንል እንዲሁ ግን ጠፋብኝ። እንዲሁ ምን ልብዬ አውቃለሁ? እንዲሁ ምን ብዬ ላውቃችሁ ሰዎች? እንዲሁ ምን ብዬ ላውቃችሁ? እንዲሁ ምን ብዬ ልተንፍስ? እንዲሁ ምን ብዬ ልናገር? ብረክስን ባላውቀው ቴዲን አላውቀው ነበር። የኔ ምስኪን ክርትት ብሎ ገብቶ ሳይደሰት እንዲሁ ባጭር አስቀራችሁት። እንዲሁ ልብ ግዙ። እንዲሁ ወንዶቹ ልብ ግዙ። እንዲሁ በበረሃ የምትሰሩ ወንዶች፣ በእርግጥ በንዴት ብዙ ነገር ይደረጋል። በበረሃ ሰብሰብ ብላችሁ የምትሰሩ ወንዶች እንዲሁ ባካችሁ ለእናንተ ሳይሆን ለወላጅ እናት ዘኑ። ለወለደቻችሁ እናታችሁ እዘኑላት። እናንተ ተስፋ ቆርጣችሁ ነው የምትገዳደሉት። ግን እናትሳ እናት አታሳዝናችሁም? ሳበላ ያበላያችሁን፣ ሳጠጣ ያጠጣያችሁን፣ እየራባት እሷን እኔ ይቅርብኝ ብላ ያሳደገያችሁን፣ ልጆቼ ብሉ ብላ ጦማን እያደረ እያሳደጋችሁን እናት እንዲሁ እሷ ስትንሰፈሰፍ ስትንሰለሰል አታሳዝናችሁም? አታሳዝናችሁም ወይ? እንዲሁ እዚህ ሀገር የስንት ሰው ህይወት አለቀ። እንዴ ስንት ሰው ህይወት አለቀ። ወላሂ ራሴ ኧረ ተው ጭንቃኔ ጥቃት ተሸከሙ። ኧረ ተው አንጀታችሁ የራራ ወላሂ አትገዳደሉ። እንዲሁ ላጭ ደርቢ
እንዲሁ ለይችል አጭር ህይወት እንዲሁ ለይችል አጭር ህይወት ብላችሁ ማርያም መቼ ነው የምትመጣው? ልጄ መቼ ነው የምንገናኘው? እያለ እናት ልጅሽ ጋርማ አልተገናኘሽም፣ ልጅሽ ሞቷል ስትባል አሁን ምንድን ነው የምትለው እናት? እንዲሁ ምንድን መልስ ነው የምመልሰው እናት? አታሳዝናችሁም? እናት ብላ የምትጠራው ሴት አታሳዝናችሁም? እንዲሁ ምን አይነት ዘመን ላይ ደረስን? 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 ሰው በሰው የሚጨካከንበት፣ ሰው በሰው ሳብ አድርጎ የሚገዳደልበት፣ ሰው በሰው ግታሩ። እንዲሁ ምን አይነት ዘመን ነው? እንዲሁ የጭካኔ ጥግ፣ እንዲሁ ያን ያህል ጭካኔ፣ ሰው እንደዚህ። እንዲሁ ምን አይነት ጭካኔ የገባብን ነው? በፊት እኮ ሰው ለመግደል ይፈራ ነበር። ሞት በጣም ይፈራ ነበር። ሞተ እከሌ እኮ የሚባለው አንዳንድ ነበረ። እከሌ ሞተ የሚባለው አንዳንድ ነበረ። ሞት ብዙ ጊዜ አይሰማም ነበር። አሁን ላይ ትልቅ ሰውም ሆነ ትንሽም ሆነ እከሌ ገደለው፣ እከሌ ገደለው ሞተ፣ እከሌ እንደዚህ ሆኖ ሞተ። አሁን እኮ ፈጣሪ የሚወስደው ገደው በዛ። በቃ ለሰው ሩህ በቃ መተዛዘን፣ የሰውን ሩህ ለማውጣት በቃ ምንም የማይመስልበት ጊዜ፣ በቃ የሰው ሩህ ልክ እንዲህ እንስሳ፣ የሰው ሩህ ልክ እንዲህ እንስሳ የሆነበት ጊዜ ላይ ነው ያለነው። በቃ ሰው መሆኑ ቀርቶ እንስሳ። ሰው መሆኑ ቀርቶ እንስሳ እንደሆነ የሚታሰብበት ዘመን ላይ ኧረ ተው ወላሂ። ኧረ ለእናንተም አይጠቅማችሁም፣ ለአኼራችሁም ቢሆን የሰውን ነፍስ ያጠፋ። ኧረ ወንጀሉ ከባድ ነው ወላሂ። የሰው ልጅ ነፍሱን ያጠፋና የሰው ነፍስ ያጠፋ ወንጀሉ በጣም ከባድ ነው። ርህራሄ ይኖራችሁ ወንድሞቼ። እዝነት የሚባለው ነገር ሆዳችሁ ይፈጠርባችሁ። እዝነት የሚባል ነገር ሆዳችሁ ይፈጠርባችሁ። ተው፣ ኧረ ተው፣ ኧረ ተው፣ ኧረ አትገደሉ ወላሂ። ለእጅ ላጨረርም ለዚህ ላጨረርም በስደትም ተንከራፍተን ስንወርድ እድሜ የለንም ወላሂ፣ እድሜ የለንም እኮ። ተበልተናል፣ በስደት ተበልተናል፣ በበረሃ እናንተም ተበልታችኋል። በስደት ወንዶቹ ተበልታችኋል በበረሃ። ጠጉራችሁ እዚህ የነበረ ጠጉር እዚህ እየገባ በሙቀት ስንት እየተንከራተታችሁ ደግሞ ከዛው በኋላ እየተወጋጋችሁ መገድ አይደለም። ኧረ ምንሽ ነው? ኧረ ተው፣ ኧረ ተው ወላሂ። እዝነት የሚባለውን ነገር አወዳችሁ አስገቡ ወላሂ ላዚም። እንዲሁ ተገዳድላችሁ ያመጣችሁት ጥቅም እንዲሁ ይቅርባችሁ። እንዲሁ ተገዳድላችሁ ያገኛችሁን ነገር ይቅርባችሁ። አየት ሄዲራይ የኔ ምስኪን እናትህን አላህ ያስችላት ልጄ። እንዲሁ ሞት አይቀርም፣ እንዲሁ ሞት አይቀርም። ግን እናትህን አላህ ሶብሩን ይስጣት።
እንደ ቤተሰቦችን አላህ ጥንካሬ ይስጣቸው። አንተ ሲዲያል እንዲሁ ማመን የሚከብድ ነገር ነው። ወላሂ ላዝም የሚሰራው ነገር ሱብሃንአላህ። እንዲሁ ማመን የሚከብድ ነገር ነው የሚሰራው ነገር። ላኢላሀ ኢለላህ ሙሐመድ ረሱሉላህ። አይ እንዲሁ ሰው ሰርቼ እቀየራለሁኝ፣ ሰርቼ ያልፍልኛል፣ እኔም አልፎልኝ ደግሞ የዘመዶቼን ቤተሰቦቼን እቀይራለሁ ብሎ ስደት ይወጣል። ስደት ይመጣል፣ በስደት ይንከራተታል። አንዳንድ ሰውም አልፎለት ትንሽ በሚለው እንኳን ይዞ ሀገር ይገባል። አንዳንድ ሰው ደግሞ ሳይጠቀምም ሳያገኝም ሳይደሰትም ወይ ተምር ላይ ወርቆ ይመታል፣ ወይ በተምር ስራ ተጋጭቶ ይጋደላል፣ ወይ በአንዳንድ ነገር እንደዚሁ በነገሮች ተነስቶ ሰው ለሰው ይገደላል። አይ ስደት እንዲህ በስደት የሆነው ደግሞ በጣም ከፋ። ሀገር ቤትም እኮ እንግዲያ ብዙ ነፍስ ነው አሁን ዘመን ላይ ብዙ ነፍስ ነው እያለቀ ያለው፣ ብዙ ሰው ነው እየተገዳደለ ያለው የኢትዮጵያን ቢሆን ማለት ነው። ግን የዚህ ይብሳል፣ ግን የዚህ ሀገር ያማል። ግን በስደት መገዳደል፣ በስደት እንዲህ አይነት ነገር መምጣት በጣም ከባድ ነው። በስደት እናት ልጄ የዛሬ ዓመት ይመጣል፣ የዛሬ 2 ወር፣ የዛሬ 3 ወር ኢንሻአላህ ትንሽ ሰርቶ ይመጣል እያለኝ በጉጉት ልጇን ናፍቃ 5 ዓመት 6 ዓመት ልጇን ናፍቃ አረ እንደው ወላሂ እንዲሁ ምን ብዬ ላውጋችሁ? እኔ ግራ ገባኝ። ራሱ ለማውራት ራሱ ይዘገንናል ወላሂ እውነት ለመናገር። አይ ሞት ዛሬ ጤነኛ ነኝ በሽታ የለብኝም ማለት የለም። خلاص እንዲሁ አላህ እንግዲህ አላህ ሁሉንም ነገር እንዲሁ ያስተካክልልን እንጂ ወላሂ እውነት ለመናገር በጣም ከባድ ነው። አሁን ላይ ያለንበት ዘመን በጣም ከባድ ዘመን ላይ ነው ያለነው። አረክል ያህል እንግዲህ ምን ይባላል? እንግዲህ እኔ ይሄን ልጅ ሰው ነው ያጠፋው ነው የሚሉት። አሁን ለታ ቪዲዮ ለቆ ቪዲዮውን ተከታትየው ነበረ ቅርብ ሰዓት። ዛሬ ሞተ ሲሉኝ እኔ አላምንም ብዬ ነበረ። አረ ዝም ብለው ነው ዛሬ ሞተ ረክሶ የለ አልኩኝ። ሞተ ረክሶ የለ ደግሞ ሞተ ብለው ሊፈምሱ ነው። እይታ ወይንም ቀንሶባቸው ነው። ብዙ ላይ አሁን ቲክቶክ ላይ ከሌ ሞተ እያሉ ይሰራሉ። አቡ ዝም ብላችሁ ነው። ትናንት ለታ ነው እኮ ቪዲዮ ለቋል። ምን አስባችሁ ነው? የዛን ሰዓት ደግሞ ሞተ እንጂ ሰው ገድለዋል ተባይ ሲባል አልሰማንም። እና በቃ ግጥም አልኩኝ። ኧረ እናንተ ሁለታ ቪዲዮ ለቋል መች ታመምኩ ብሎ ለቆ ማይ እንደዚህ ሆኖ ለቆ ወይ
የሆነ ነገር ቢሆን እኮ ወይ በጉርብ ብር አዋጡ ይባላል። ቢታመም በቃ የሆነ ነገር ቢደርስበት ይባል ነበረ። እንዴት ዝም ብላችሁ እያልኩኝ መከራከር እኮ ነው። እንዲሁ ሰው ሳይታመም ቤተሰብ ሳያስታምም እንዲሁ ወጥቶ ቀረት፣ እንዲሁ ሂዶ ይመለሳል ሲባል በዛው ቀረት፣ እንዲሁ በዛው ቀረት። ኧረ እንዲሁ ወንዶችዬ ልብ ግዙ፣ አትገዳደሉ። እንዲሁ ወላሂ አትገዳደሉ። እንዲሁ ለእናንተም አይጠቅማችሁ፣ እንዲሁ ለሟቹም እንዲሁ በጣም ከባድ ነው። ለቤተሰብ ያልፍልኛል ብሎ እሱን ከርተት ብሎ ያንን ሁላ በረሃ እየቀረጠ እያሳየን እየቀረጠ እንዲሁ እንደዛ ሆኖ ምጥት ብሎ ገብቶ እንዲሁ ምን አይነት አጨካከን ቢኖራችሁ፣ ምን አይነት ጭካኔ ቢኖራችሁ ነው እናንተ ወይ እንዲሁ እንዲህ አይነት ነገር እንዲሁ ሌላ ምንም ማለላችሁም አላህ ልባችሁን ያራራው። ለመገዳደል የሚያመራችሁን ልባችሁን ይመልስላችሁ። ወንዶች አላህ ልባችሁን ያስተካክላችሁ። እኔ በንጹህ ልቤ በየዋህነቴ ነው ወላሂ ላዚም እኔ እንዲሁ አላህ ልባችሁን ያራራውና ያስተካክልላችሁ። እንዲሁ ለመገዳደል አትጓጉ፣ አትሩጡ። ይህን ነገር አላህ ያስተካክልላችሁ። የሚሆነውን ነገር በንግግር ፍቱት። ከአእምር በላይ ከሆነ ደግሞ እናንተስ በሳችሁ ተነጋግራችሁ ካልፈታችሁት ደግሞ ለሌላ አካል አስተላልፉ። ሌላ አካል አይቶ አስተያየት ሰጥቶ ያንን ነገር ሊስተካከልላችሁ ይችላል። ከመገዳደላችሁ በፊት በጓደኛ በምታስተዋወቋችሁ ሰዎች በአግባብ ብትጠያየቁበት እኮ ይስተካከላል እኮ። የማይስተካከል እኮ ነገር የለም ወላሂ፣ የማይስተካከል እኮ ነገር የለም ወላሂ። ኧረ ተው አትጨካከኑ። ለእናቶቻችሁ ሰው፣ ለወላጅ አባት ለወላጅ እናት እሰቡ ወላሂ። እንዲሁ ምንም ቢሆን 9 ወር ተሸክማ እናት መከራዋን አይታ አድጋችሁ እራሳችሁን እስከምትችሉ ላፍታ እናት አሳድጋ ብዙ ነገር ሆና እናት እንደዛ ብላ አሳድጋ አሁን ልጇን ቅንጭብ እየተደራረጋችሁ መኖሩ እንዲሁም ለእናንተ ምን ይጠቅማችኋል? እንዲሁም ምን ይጠቅማል? ብትረዳዱ በመረዳዳት የሚፈታ ነገር ብታረጉት ከመገዳደላችሁ በፊት እውነት ለመናገር እኔ በእርግጥ ብዙ የሚያሳዝን ነገር ሞልቷል። ግን በጣም ነው የማዝንባችሁ ወንዶቼ፣ በጣም ነው ያዘንኩባችሁ እውነት ለመናገር ማለት ነው። እንዲሁ ሌላ ምንም አላላችሁም። አላህ ልባችሁን ያራራው። እንዲሁ ለመገዳደል የምትሰነዝሩትን እንዲሁ ወዲያችሁ ራርቶ በመነጋገር የምትፈቱ አላህ ያርጋችሁ። እንዲሁ ሌላ ምንም እኔ የማመለክተው ነገር የለኝም። እንዲሁ ሌላ ምንም እምላችሁ ነገር የለኝም። በጣም ነው የሚከፋው። ሰው ልጅ ይመጣል ብሎ እናትም ይመጣል ብላ
ብዙ አመት ቆየብኝ። መቼ ነው የምንታየው? እኔም እያመመኝ ልጄ ጋር መቼ ነው የምንታየው? እንዲሁ ልጄ ጋር ሳንገናኝ አልሞት እንጂ በምትለው ሰዓት እናት ልጅሽ ሞቶልሻል ትባል። እናት ልጄን መቼ ነው የማየው? እንዲሁ ልጄን መቼ ነው የማየው እያለ አሁን ልጅሽ ሞቷል ስትባል እንግዲህ እንደው ወላድ እንደው ወላድ ጥናቱን ይስጥሽ። እንደው ሌላ ምን ይባላል? ወላሂ ላዚም ምን ይሆናል እንግዲህ እኛ አንመልሰው ይሄ ልጅ ምንን ለማናገር ማለት ነው። ምንን ለመናገር ማለት ነው። ሞተ ሲሉኝ እኔ አላመንኩም። ቴዲን ታውቂዋለሽ ምናምን እሱ እኮ የሚባለው ሞተ ምናምን ሲሉ አላመንኩም እኔ። ለምን እንዲሁ አላውቅም። አቦ ሊፈምሱ ይሆናል እንደዛ ብለው ዘግበው ያመጡት እንጂ ዝም ብላችሁ ምናምን አልኩት። ለካ ያምር ነው። አሁን ሌላ ቻናል ላይ ሳየው ታዋቂ ናቸው የተባሉ ሰዎች ሰሩበት። እንዲሁ ባላወቅኩት ይሻለኝ ነበር ወላሂ። እንዲሁ ይሄ ሚዲያ ስንቱን ሰው አስተዋወቀኝ፣ ስንቱን ሰው አለያየን። ግን እኔ አውቄው እንዲሁ በጣም ከባድ ነው። ያ ረብ አላህ ልባቸውን አራራላቸው። ያ ኢላሂ አረ ጭካኔን አንሳ፣ አረ መተዛዘንን አንጣ፣ አረ የሰው ልጅ ይተዛዘን፣ አረ የሰው ልጅ ይተሳሰብ፣ አረ እንዲሁ ተሳስበን እንብላ፣ ተዛዝነን እንብላ፣ እንዲሁ ያለንን ተቋርሰን እንብላ፣ እንዲሁ ያለንን ተካፍለን እንብላ። እንጨካከል። እንዲሁ ወላሂ ላዚም አረ እንዲሁ ያ ረብ አላህ ዋዬ እንዲሁ ጅሩን ቀን አንስተህ ደህናውን ቀን መልስልን ያ ኢላሂ። አረ እንዲሁ ልባችንን አራራው፣ የማዘንን እድል ስጠን፣ የመተዛዘንን እድል ስጠን ያ ኢላሂ ያ ረቢ። አረ እንዲሁ የመጨካከንን ጥግ አንሳልን አላህዋ። እንዲሁ ሰው ዘር በሙሉ እንዲሁ የመጨካከንን አላህዋ አንሳ ያ ረብ። እንዲሁ በሰው ቆራጥነትን አንሳልን ያ ኢላሂ ያ ከሪም። እንዲሁ ምን አይነት ዘመን ላይ ደረስን? እንዲሁ ምን አይነት ነገር ላይ እንዲሁ ሰው በሰው እንደዚህ ጭካኔ እንዲሁ መጠፋፋትስ በስ መገዳደል እና ሊላሂ ወኢና አላህ ልባችሁን ይመልሰው። እንዲሁ ሌላ ምንም የማስተላለፈው መልእክት የለኝም። አላህ ዋዬ ልባችሁን ይመልስላችሁ፣ አላህ ያራራችሁ። ማንኛውንም ሰው ቢሆን ሴትም ይሁን ወንድ ማዘን የሚባለውን ነገር በልባችን ይፍጠርብን፣ ጭካኔን ያንሳልን።
ወላሂ እንዲሁ ጭካኔን አላህ ያንሳልን፣ እንዲሁ መጨካከንን አላህ ያነሳልን ያ ረብ። እንዲሁ መቆራረጥን አላህ ያንሳልን። እንዲሁ እስ በርሳችን እንዲሁ ተቆራርጠን እስ በርሳችን ተጨካክነን እንዲሁ እኔ እንጃ ብቻ እንዲሁ ከባድ ነው። እንዲሁ ከባድ ነው። እውነት ለመናገር እየተካካደ ያለው ነገር ሰው በበሽታ በአንዳንድ ነገር ሲሞት እንኳ እንዴት ነው የምናዝነው? በስደቱ ነው። በበሽታ እንኳ ሲሞት እንዴት ነው ልባችን የሚሰበረው? በበሽታ እንኳን እንትን ሲሉ እንዴት ነው የምናዝነው? ጭራሽ ብለን መገዳደል ብለን መገዳደል እርስ በርሳችን መጠፋፋት ተው፣ እንዲሁ ተው ወገኖች፣ እንዲሁ ተው። ይህ ነገር ቢቀርብን ይሻላል። እንዲሁ መጨረሻውም አያምርም። እንዲሁ ሰውን ነፍስማ አጥፍቶ መኖር እንዲሁ ጥሩ አይደለም። እንዲሁ ምን እንሆናለን በስደት ህግ የለም ማን ይዘናል እያላችሁ አትጠቀሙ በጉልበት። እንዲሁ ተው። ጉልበት እንደሆነ ይታልቃለች፣ ጉልበትም ይረግፋል፣ ውበትም ይረግፋል። እንዲሁ ተው፣ አትጨካከኑ። ገንዘብም ያልቃል። አሁን ላይ የሰው ወር ሁናት እየባከነ እያለኝ ወላሂ ከሰው ላይ ነው ጭካኔ ጥግ። በሱ መገዳደል፣ በሱ መተራረድ፣ በሱ መውጋት መወጋጋት። ኧረ ተው። እንዲሁ ለምን ይጠቅማል? ወላሂ እንዲሁ ለምንም ይጠቅማል? እኔ ወላሂ ማመን አቃተኝ። ለማንኛውም በጣም አዝኛለሁኝ። እንዲያው የወጣት ሞት እንዲያው ሰርቶ ያልጠገበ ሰው፣ ሮጦ ያልጠገበ ሰው እንዲያው እንዲያልባሌ ሲቀር ለምን እንዲያው እንጃ። በጣም ነው የማዝነው። በጣም ነው ሆዴን እንትን የሚለኝ ወላሂ። እንዲሁ ሰው ልጅ ሰርቶ ሳይጠግብ የፈለገውን ነገር ሳያገኝ እንደዚህ ክርቸው ብሎ መቅረት ዙሮ አሁን እኔ እምለው አንጨካከን ነው እምለው ውዶች፣ ወላሂ ለዚህ ጭላጭላ አንጨካከን፣ እንተዛዘን። እዝነት የሚባለውን ነገር እንፈጽመው፣ እዝነት የሚባለውን ነገር እንስራው። በቃ ባለን እንኑር፣ ባለን ነገር አበቃቅተን፣ ባለን ነገር ተደስተን እንኑር። ባለን ነገር በቃ ፈታ ብለን እንኑር ጋይስ። ያው ነው እኮ ፎቁን ደርድሮ ሶፋ ላይ ተኝቶ ሶፋ ላይ ቁጭ ብሎ በልቶ ጠጥቶ አመርግቱም ጉበኑን ቁጭ ብሎ በልቶ ሁሉም እኩል ነው የሚሄደው።
ሁሉም እኩል ነው የሚያረው። ሁሉም እኩል ነው የሚራመደው። ሁሉም እኩል ነው የሚለብሰው። የበላይነት ባይሰማን ያኔ እንደው ምን ችግር አለው? አላህ ልቦና ይስጠን። መጨካከን የሚባለውን ነገር እንደው እዚች ዓለም ያንሳት። ጭካኔ የምትባለን ነገር እንደው እዚች ዓለም ያንሳት። እዝነትን ያምጣልን። እንደው ድሮ እኮ የተዛዘኑ ድሮ እኮ እንደዚህ እኛ ህፃን ሆነን እከሌን እከሌ ገደለው እከሌን እከሌ ገደለው እኮ ተብለን አናውቅም። ሰምተን እኮ አናውቅም። እኛ በልጅነታችን ሰው እኮ እንደዚህ አይገዳደልም። ቆይ ሰው እኮ እንደዚህ ነፍሱን አይጠፋፋም ነበረ። በመሬትም አተጣላ ህግ ነው። በጎረቤት በተተመኑበት ማን ነው የተመኑ ማን ነው ሂዶ ተፈራርሞ ተካሱ ነበረ የሚገላገሉ። አሁን ላይ መሬትም ሲሆን በጥይት ነው ሳይረዳዱ፣ በቦታማ ሆነ ሳይረዳዱ ወስደው ነው ጥንብዝ ነው። በሆነ ነገርም ከሆነ ሳይረዳዱ ወስደው ጥንብዝ ነው። ምን አይነት ዘመን ነው ወላሂ! ምን አይነት ዘመን ነው? በቃ ተረጋግቶ ተሳስቦ ላይ ጠፋ። ይህን ታረጋለህ አታረግም፣ አላረክም አፈራ በላይ የለ። ይህን ታረጋለህ አላረክም አፈራ በላይ የለ። እንደዚህ ነው ነፍስ እየተጣፋ ያለው። አይ እንደዚህ ማረክ ከሳለሁ፣ በህግ ይዛለሁ፣ ህግ ይሰጠኛል፣ ህግ ይነሳኛል እኮ ጠቃራ በኛ ዘመን። ልቤና ማመን ይሰናል። ጨነቀኝ። ለማንኛውም እኔ ጨነቀኝ፣ ወላሂ እኔ ጨነቀኝ፣ ጭንቀት ያዘኝ ማለት ነው። ልቤን ሳን እያለኝ ነው አሁን ላይ። እኔ አላውቅም ምን እንደምል ማለት ነው። እኔ አላውቅም። ቴዲ ራያ ቴዲ ራያ ሞተ በቃ አለቀ። እንደው ምን ነው ባላወቅኩ ልጅ ባላወቅኩ በቀረብኝ። እንዲህ የሶሻል ሚዲያ ስንቱን አስተዋወቀ፣ ስንቶቹን አወቅኳቸው። እንደው ወላሂ ስንቶቹ ሄዱ። እንደው ልጅ እኮ ናቸው ሁላቸው፣ ልጅ ሰርተው ያልጠገቡ። እንደው ሰርተው ያልጠገቡ እኮ ናቸው እውነት ለመናገር። እንደው አጂብ ነው ነገሩ። እንደው በጣም አጂብ ነው። እንግዲህ ዞሮ
አላህ ልቦና ይስጠን ነው የምለው ሁላችንንም። እንዲሁ እንደተለመደው እንግዲህ ደግሞ አላህ ወጥቶ መቅረት አላህ ይጠብቀን። አላህ እንዲሁ የማራራትን የመተዛዘንን የመተሳሰብን ቀን አላህ ያምጣልን። ወላሂ ለመናገር በጣም ከባድ ነው። እኔ በጣም ለመናገር በጣም ነው ቴዲ አሟሟት እኔ እንጃ ምን ልበላችሁ። በጣም ነው ያዘንኩት ለመናገር ማለት ነው። አራት ያህል እንግዲህ እሱን የማይመለስበት ሀገር ሄዷል። እንግዲህ እናቱንም አላህ መቻልን አላህ ይስጣት። እኔ የምለው ሁላ ጠፋብኝ፣ የማወራው ሁላ ጠፋብኝ እውነት ለመናገር ማለት ነው። ብቸኝነት አንገት ያስደፋል። አጎኝ ሰው ቢኖር ወንድም አብሮ ቢኖር በዚህ በጣም ነበር። እናት ስለይህ በንባ እያለኝ ስለይህ በንባ ላያገናኘን እያለኝ ሸኝታ ኧረ አትገናኝም ብላው መቀጧት። እንግዲህ ለማንኛውም ውዶችዬ በጣም ነው የምወዳችሁ። እንዲህ አይነት ድንገተኛ ሞት አላህ ይጠብቀን። እውነት ለመናገር በጣም ከባድ ነው ስሜቱ። በጣም ነው ያዘንኩት። በጣም ከባድ ነገር ማለት ይሄ ነው። የሰው ልጅ ያልፍልኛል ብሎ መጥቶ እኔም አልፈልኝ ቤተሰቦችንም ሁሉ ነገር እቀይራለሁ ብሎ በረሃ ቆርጦ እባብ እየረገጠ መጥቶ ድንጋይ እየወጋ በባዶ እግር ገብቶ እንግዲህ ይህ አይነት ነገር ሲፈጠር በጣም ይዘገንናል። በጣም ነው ያኔ ይዘገንናል። ብቻ ምንም ማድረግ አይቻልም። ሀባይቢ እንግዲህ እናቱንም አላህ ጠንክረናውን ይስጣት። ካለ እናቱ ልጁ የሁሉንም አንጀት ነው እውነት ለመናገር ታውቃላችሁ መቼም ሚዲያ ተጠቃሚ ሰው የሁሉንም ልብ ነው እና የሚሰብረው አንድ የእናትን ልብ ብቻ አይደለም እውነት ለመናገር ማለት ነው። ሚዲያ የሚጠቀም ሰው ሲሞት የእናትን ልብ ብቻ አይደለም የሚሰብረው የዓለምን የሕዝብን
በቃ የዓለምን ሕዝብ ልብ ነው የሚሰብረውና እንዲህ አይነት ነገር አንዳንዴ ሚዲያ ባልኖረ ምክንያቱም እንደዚህ እያወቀን ውስጣችን አይጎዳም። እንደዚህ ወላሂ እኔ እንዲሁ ባልኖረ ነው አልኩት ዛሬ ሚዲያ ባልኖረ በቃ ቢቀርብስ እንዲሁ ቢቀርስ እንዲሁ መቼ እንደዚህ እንተዋወቅ ነበረ። እውነቴን እኮ ነው። አሁን እኮ ይሄ ሚዲያ ባይኖር እኮ እንተዋወቅም ነበረ። ግን ይሄ ሚዲያ ሁሉን ነገር አስተዋወቀን። በቃ ክፉውንም በጎውንም በቃ እንዲሁ ባይኖር ይሻላል። ዛሬ ላይስ እንዲሁ ወላሂ ባይኖር ይሻላል ይሄ ሚዲያ ማለት ነው። እንደ ባላውቀው ይሻለኝ ነበር። በሚዲያ ነው ይሄ ልጅ አወቅሁት። እንግዲህ ሆነን ለመናገር ሚዲያ ላይ ነው እንግዲህ እኔ በብሬክስ አበሻዊ ነው ይሄ ልጅ ያወቅሁትና ሰላም የሚከታተል ስም አውረው ስለሚመጡ እዛ ምክንያት ነው። እና እኔ አሁን ላይ እያልኩት ያለሁት እንደ ሶሻል ሚዲያ ባይኖር ባላውቀው ነው ያልኩት። ቢቀርስ እንደዚህ ውስጣችን አይጎዳም፣ አናይም፣ አንሰማም፣ አንተዋወቅም፣ አለቀ። እነሱ ሳያውቁ እኛ እያወቅናቸው የገባ ነው። እስኪ ነው ጫጫፉት ወላሂ በጊዜ ነው የተቃጨፈው ልጁ። እንቅልፉን ነው ወላሂ ትንሽ ይሻላል። የሰውን ነፍስ የምታጠፉ ሰው ልቦና ይስጣችሁ። እንዲሁ ሌላ ምንም አልላችሁም። የሰውን ነፍስ የምታጠፉ ሰዎች ልቦና አይስጣችሁ። እንዲሁ ልቦና ይስጣችሁ፣ ልባችሁን ይመልስላችሁ። እውነቴን ነው። ልባችሁን ይመልስላችሁ። እውነት ለመናገር እንዲሁ ከሌን እኮ አውቀው ነበረ እንደዚህ ሆኖ ሞተ። አንቺ የከሌን እኮ አውቃ ነበረ። አዎ ሞተ፣ በቃ ሞተ አለቀ። ከሌን እኮ አውቃ እንዲሁ ምስኪን በቃ ሞት የረከሰበት ዘመን ላይ ነው ያለነው። ባጭሩ ሞት የረከሰበት ዘመን ላይ ነው ያለነው። የመጨካከል በቃ መጨካከል ማለት ነው። እና ከባድ ነው እና አትገዳደሉ ነው ብለን አሁንም ቢሆን ማስተላልፈው ይህን ቪዲዮ የምታዳምጡ ልጆች አትገዳደሉ። ነገሮችን በመረዳዳት ፍቷቸው። መፍታት ካልቻላችሁ ደግሞ ወደ ከፍተኛ ሕግ ወደ ያለ ሕግ አካል ሂዱ። ነፍስ አትዋደዱ፣ እንዲሁ ነፍስ አትዋደዱ። አሁን ላይ ሟቹም ገዳዩም አንድ ነው የሚሆነው እና ነፍስ አትዋደዱ። ለመናገር በጣም ከባድ ነው እና እንዲሁ ይሄ ነገር ቢቀርባችሁ ይሻላል። ነፍስ መጣፋት ጥሩ አይደለም። ነፍስ አትጣፉ። ነፍስ እኮ ነፍስ ናት እናንተ
እንዲሁ መሆናችሁ ነው ያረከሳችሁን ነፍስን። እንዲሁ የሰው ዘር ምን ሆነ የረከሰው? እንዲሁ ሰው እኮ የሰው ዘር እኮ እንደ ፍየል ግልገል እኮ በ3 ወር የሚፈጠር እኮ አይደለም። እንደ ፍየል ግልገል እኮ በ6 ወር የሚፈጠር እኮ አይደለም። ተው፣ ኧረ ተው። 9 ወር የዓመት በሉት ዓመት ተለፍቶበት የሚገኝልኝ እንደዚህ በሚዲያ ላይ ማስቀረት፣ በሻሪያ ላይ መግደል፣ በሻሪያ ላይ ማጥፋት 9 ወር አድክሞ ስንት ተንከራታ 15 ዓመት 18 ዓመት እስከሚሞላው መከራዋን አይታ እያሳደገ እናት የ9 ወር መሸከም ታው ለአቅመ አዳም እስከሚደርስ ያን ላይ እናትና አባት ነው አርሰው ሸምተው እነሱ ሳይበሉ አብልተው አጠጥተው የሚያሳድጉን ነው። እንደዚህ ሆነው ለፍተው መከራቸውን አይተው ያሳደጉትን ልጅ እንደዚህ እንዲያለባለ ቁጭ ከማረግ እንደው ይሄ አግባብ ነው? ወላሂ አግባብ ነው? አግባብ አይደለም። ወላሂ አግባብ አይደለም። አትጨካከሉ። መጨካከል እናንተ ምንም የሚጠቅማችሁ ነገር የለም። ለአኪራችሁም የሰውን ነፍስ አጥፍቶ ሄደ ሰው ከባድ እንዲሁ የሰውን ነፍስ ለማጥፋት የሰውን ርዝቅ ለመቁረጥ እንዲሁ ባትሮጡ እናትና ልጅን ባታለያዩ ሚስትና ባልን ባታለያዩ ያይለኝ ተው፣ እንዲሁ ተው። እንዲሁ ወንድሞቼ እንዲሁ የሰው ነፍስ የምታጠፉ ሰዎች አተቂላ እንዲሁ ፈጣሪያችሁን ፍሩ። ሰው ፈጣሪ ነው እንጂ የሰውን ነፍስ የሚዋጣው እንዴት የሰው ልጅ የሰውን ነፍስ ይዋጣል? እንዲሁ ምን አይነት ጭካኔ ቢኖራችሁ ነው ሰው ፈጣሪ የፈጠረውን ነገር እናንተ ሄዳችሁ የሰውን ነፍስ የምታጠፉት? ሙሉ ጭካኔ። አፍ የደረቀ ለማንኛውም በጣም የቴዲ ራያ ሞት በጣም ነው አንጀቴን የበላኝ፣ በጣም ነው ያሳሰነኝ። እንግዲህ ሌላ ምንም አልልም። ነፍስ ማር እናቱን አላህ ጠናት ይስጣት፣ ቤተሰቦቹን፣ እኛንም ሁሉንም ሚዲያ ላይ የምትኖሩትን ሚዲያ ላይ የምታውቁትን ቢሆን ቴዲ ራያን የምታውቁት በሚዲያ ቴዲ ራያን የምታውቁት ሁላችሁም አላህ ሶብሩን ይስጣል። ሁላችንም መልካም ነው። እንዴት ወላሂ ዴና ላይ ነው እና ቴዲን ሁሉ የምትከታተሉ የምታውቁት ሁላ እንግዲህ እንዲሁ ሌላ ምንም የምለው የለም። አላህ ሁላችንንም ሶብሩን ይስጣል ነው የምለው። እሱንም እንግዲህ ምንም ማድረግ አይቻልም። አንዴ አምልጦናል ሂዷል። እንግዲህ ወደ ምሩ ሀገር ሂዷል። እንግዲህ እናቱንም አላህ መቻልን ይስጣት። እናት አይ እናት እንዲያው አይ እናት ወላሂ ላዝ አይ የኔ ከርታታዋ እንዲሁ ዝም በል አለብሽ የከራሽን አንተሽ ያሳድግሽው እናት ላተንከረኝ መስተሽ ይላሉ ምንሽ ነገር እና ቤተሰቦቼ በጣም ነው የምወዳችሁ። ሰላማችሁ ስትበልልኝ ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። በጣም ነው ያዘንኩት። አላህ እንግዲህ ሸኩር ለሁላችንም ይስጠን ነው የምለው። ሰላም አለይኩም ወራህመቱላሂ